ሰው ወደ ጌታ ተመልሶ ካለቀሰ አታባብሉ። የምትነዱት መኪና ዋስትና የሌለው መኪና ነው። ክቡር መሆናችንን አውቀን ሌሎችን ማክበር ነው። ኃይሉ ደግሞ ፍሬያችንን ይወስናል። እግዚአብሔር ምን እያላችሁ ነው? ተመለሱ። እናከብርሃለን፣ ከፍ እናደርግሃለን። በእውነተኛ መመለስ፣ እውነተኛ ደስታ፣ እውነተኛ ክብር፣ እውነተኛ ኃይል ስለሚሆንልን፣ እውነተኛ ረፍት ስለሚሆንልን፣ እውነተኛ መዳን ስለሚሆንልን አባታችን እግዚአብሔር ሆይ እናመሰግንሃለን። የማንሰጋበት እውነተኛ ፍሬ ስለምናፈራ እግዚአብሔር ሆይ እናመሰግንሃለን። ጉልበታችን ስለሚታደስ፣ አቅማችን ስለሚመለስ በጌታ በኢየሱስ ስም እናመሰግንሃለን። ቅናታችን ስለሚመለስ እናመሰግንሃለን። ፍላጎታችን ስለሚመለስ እናመሰግንሃለን። እግዚአብሔር ሆይ እውነት ስለሚመለስ እናመሰግንሃለን። ክብር ለስም ይሁን። ይህን የመመለስ ጸጋ ስለሰጠህን እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ስም አሜን፣ አሜን። ክብር ለጌታ ይሁን። ርዕስ ወደ እግዚአብሔር መመለስ፣ ከዛ ከኃይሉና ከመገኘቱ ጋር መገናኘት የሚል ነው። የእግዚአብሔር መገኘትና ኃይል ምንድነው? ለሕይወታችን ለምንድነው የሚያስፈልገው የሚለውን መነጋገር ይኖርብናል ብዬ አስባለሁ። የእግዚአብሔር መገኘትና ኃይል በሕይወታችን እንዲመጣ ነው የምንመለሰው። ወደ እግዚአብሔር ስንል ምናልባት ይህ መገኘትና ይህ የእግዚአብሔር ኃይል በሕይወታችን ምን ሊያደርግ እንደሚችል በጥልቀት አለመገንዘብ የጾምና የጸሎት ጉልበት ሊያሳጣን ይችላል። ነገር ግን ይህን በአግባቡ ከተገነዘብን በጽናት 40 ቀኑን መቀጠል እንችላለን። በጽናት ብቻ ሳይሆን በትጋት መቀጠል እንችላለን። መጨረሻችንም ከእግዚአብሔር ኃይልና ክብር ጋር መገናኘት ይሆናል። ክብር ለስሙ ይሁን። ዛሬ ያው አንደኛው ሳምንት እያለቀ ነው። በጣም ቀላል ነው። 40 ቀን በጣም ትንሽ ናት በነገራችን ላይ። ከዚህ በኋላ የቀረችን 33 ቀን ነች። በአንድ ጊዜ ሄደ ማለት ነው። እና እኔ እንደውም ትናንት ወዲያ እዚህ በጋራ ስንጸልይ ሐሙስ የተሰማኝ 40 ቀን ብቻ እንዴት ይሆናል የሚል ነው። እውነቴን ነው የምነግራችሁ። የእግዚአብሔር መገኘትና ኃይል ሁለቱን ነገሮች በደንብ ልንረዳቸው ይገባል። የእግዚአብሔር መገኘት የምንኖረውን ህይወት አይነት ይወስናል። the quality of life we live፣ ምን አይነት ህይወት ነው የምንኖረው፣ ወይም ማን የሚያደርገን ማለት ነው። ተስፋውን ማን ነው የሚለውን የሚመልሰው የምኖረው የህይወት አይነት ነው፣ የህይወቴ ጥራት ማለት ነው። ስለዚህ ምን አይነት ኳሊቲ ኦፍ ላይፍ ነው የምኖረው የሚለውን የሚወስነው የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ደግሞ ከእግዚአብሔር ጋር ያለን ህብረት ውጤት ነው። ለዚህ ነው መመለስ የሚያስፈልገን። ከእግዚአብሔር ጋር ያለንን ህብረት ስናስተካክል መጀመሪያ በህይወታችን የሚመጣው መገኘቱ ነው። ስለዚህ እግዚአብሔር መገኘት ከጤናማ ህብረት የሚመነጭ ነው። የጤናማ ህብረት ውጤት ነው። የእውነተኛ ህብረት ውጤት ነው። በእውነተኛ መንገድ፣ በእውነተኛ ልብ አካሄዳችን ከእግዚአብሔር ጋር ሲሆን ሚክያስን ጠቅሰን ባለፈው ዓርብ ሰው ሆይ መልካሙን ነገር ነግሮሃል፣ እርሱም ያ መልካም ነገር በትህትና ከአምላክህ ከእግዚአብሔር ጋር ትሄድ ዘንድ ነው ይላል እግዚአብሔር ቃል። ትሁት በሆነ ልብ፣ በተሰበረ መንፈስ፣ ቅን በሆነ ልብ አካሄዳችን ከእግዚአብሔር ጋር ስናደርግ ያኔ የእግዚአብሔር መገኘት በሕይወታችን ይሆናል። በመዝሙረ ዳዊት 50 ላይ ምን ይላል?
ወንድምህን ቁጭ ብለህ አማኸው ይላል። ባነበው መልካም ይመስለኛል። የእግዚአብሔር መገኘት እንዳልኩት ከእውነተኛ ከቀጥተኛ እግዚአብሔራዊ ህብረት ወይም ከእግዚአብሔር ጋር የሚደረግ ህብረት የሚመነጭ ነው። ያ ምን ይፈልጋል? እውነተኛ የሆነ ማለትም በቤታችንም በቤተ ክርስቲያንም ብቻችንም ከሰውም ጋር በልባችንም በውጫችንም ቅንነት የሚለው የመጽሐፍ ቅዱስ ትርጉም እሱ ነው። ቀጥተኛነት ማለት ነው። ቀጥተኛ የሆነ እግዚአብሔር ቀጥተኛ ነው። ቀጥተኛ ነው እግዚአብሔር። መጽሐፍ ቅዱስ እንደምታውቁት ቅን ሆነ የቅኖችን መንገድ ታቀናለህ ይላል። ማለት አንተ ቀጥተኛ ሆነ የቅኖችን መንገድ ደግሞ ቀጥተኛ ታረግላቸዋለህ። የዘወርዋራ ሰዎች ህይወታቸውም እንደዛው ወጣ ገባ ነው የሚሆነው። ይሄ ቀጥተኛነት ወይም ቅንነት የሚለው ቃል ቀጥተኛነት ማለት ነው። የልብ እና የአፍ የድርጊት አንድ አይነት መሆን ማለት ነው። ስለዚህ ወደ እግዚአብሔር ወደ ራሱ ስንመጣ ህብረታችን ስናስተካክል ከእግዚአብሔር ጋር ቀጥተኛነትን እንጀምራለን ማለት ነው። ልባችን የሚያስበውን አፋችን የሚናገረውን ህይወታችን የሚያደርገውን ነገር ለማስማማት እንወስናለን። ይሄ ቀላል ባይሆንም ውጤቱ ደግሞ አስደሳች ነው። ይሄ በእግዚአብሔር ማመን ይፈልጋል። ቀጥተኛ ሲሆን ልቤና አፌ እና ድርጊቴ አንድ ሲሆን ምንም የተሰወረ ነገር ላይኖረኝ ይችላል። መደብቀው ነገር ላይኖረኝ ይችላል። በዚህ ምክንያት ግን እግዚአብሔር ከኔ ጋር የሚሆን ከሆነ የእግዚአብሔር አብሮነት የኔን ህይወት አይነት የሚለውጠው ከሆነ አስፈላጊ ነው ማለት ነው። የህይወቴን አይነት የሚለውጠው ከሆነ the quality of life I live እዚህ ምድር ላይ የምኖረውን የህይወት አይነት የሚወስን ከሆነ ልጨክንበት ይገባኛል። ክብር ለስሙ ይሁን። ልጨክንበት ይገባኛል። ካልሆነ እንደዛ ካልገባኝ ግን አይሆንም። ምን ይላል ያስወጣውት ምዕራፍ መዝሙር 50 ቁጥር 15 ልጀምር። ለልዑል ስለትህን ስጥ፣ በመከራ ቀን ጥራኝ፣ አድንሃለሁ፣ አንተም ታከብረኛለህ። ለልዑል ስለትህን ስጥ። እግዚአብሔር ሆይ አድነኝ ብለህ ማለት ነው። እና በመከራ ቀን ጥራኝ፣ አድንህም አለው፣ አንተም ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም ባፍህ ለምን ትወስዳለህ? አንተስ ተግሳጼን ጠላህ፣ ቃሎቼንም ወደ ኋላህ ጣልክ። ናካቸው ማለት ነው። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። አንዳንድ ሰዎች አይታችሁ ከሆነ እንደየሰው የሚሆኑ ሰዎች አሉ። እንደየሁኔታው መሆን የሚችሉ ሰዎች አሉ። የሚሳቅበት ቦታ የሚስቁ፣ የሚለቀስበት ቦታ የሚያለቅሱ ማለት እንደ ሁኔታውን ያነባሉ። ትንሽ ደቂቃ ወስደው እዚህ አካባቢ እንዴት ነው የሚባለው? ቤተ ክርስቲያንም ውስጥ እንደዚህ አይነት ሰዎች አሉ። መጥተው አንዳንድ ጊዜ የሚገርማችሁ ፓስተር የሚወደው ምንድን ነው ብለው አጥንተው ይጨርሳሉ። ማለት ምንድን ነው እና ቀረብ ብለው እኔም ወደውን ያወሩኛል ብለው የሚያስቡትን ማለት ነው ብለው የሚያስቡትን ያወሩኛል። እንዲህ ነው የሚለው፣ እንዲህ ነው የሚወደው፣ ስለዚህ እንዲህ ብዬ ብቀርበው ይቀበለኛል፣ እውነተኛ አድርጎ ያስበኛል ብለው ያው የለመደ ባህሪያቸው ይመጣሉ። ልዩነቱ ግን ምንድነው? አንዳንድ ጊዜ ሰዎች ይለዩአቸዋል።
እና ያኔ ደግሞ ያን ሰው ይጠሉታል። እንዲሁኝ ቀርቤ ብለው ማለት ነው። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። እድል ፋንታህንም ከአመንዝሮች ጋር አደረክ። አፍህ ክፋትን አበዛ፣ አንደበትህ ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህን አድርገህ ዝም አልኩህ። እኔ እንዳንተ ሆን ዘንድ ጠረጠርህ። እኔ ዝም ስልህ እኔም ካንተ ጋር የተስማማሁ መሰለህ። እግዚአብሔር ተስማምቶ ነው እንጂ የሚል ፈተና ወደ ብዙ ቅዱሳን ልብ ውስጥ ይመጣል። ክፉ ሰዎች የበለጸጉ ሲመስል፣ ክፉ ሰዎች የተሳኩ ሲመስል፣ ክፉ ሰዎች መንገዳቸው የቀና ሲመስል እግዚአብሔር ዝም ያላቸው እኮ እኔ ስላበዛሁት ነው። እኔ አብዝቼዋለሁ። ግን እግዚአብሔር እንደዚህ ይላል፣ እዘልፍሃለሁ፣ በፊትህም እቆማለሁ ይላል። በፊትህ እቆማለሁ ማለት እንዳትሄድ አደርግሃለሁ ለማለት ነው። እግዚአብሔር ይታገስና፣ ባለፈው ትዕግስት የእግዚአብሔር ንስሐ ጋር አብሮ ያለው የእግዚአብሔር ትዕግስት ነው። እግዚአብሔር ሰዎች ንስሐ እንዲገቡ ወዶ ይታገሳል። መንገዳቸውን አጽድቆ ሳይሆን፣ ክፉ ሐሳባቸውን ተቀብሎት ሳይሆን፣ ንግግራቸውንና መንገዳቸውን ሳያውቀው ቀርቶ ሳይሆን፣ ነቅተው ባነው በንስሐ እንዲመለሱ እግዚአብሔር አምላክ የንስሐን የተወሰነና የተገደበ ጊዜ ይሰጣቸዋል። ራእይ ላይ አይተናል። ንስሐ እንድትገባ ጊዜ ሰጠኋት ይላል። ስለዚህ እግዚአብሔር ይሄን ሁሉ እያደረግክ ዝም ያልኩህ እንዳንተ ሆኜ ሳይሆን ንስሐ እንድትገባ ጊዜ እየሰጠውህ ነው። ወደ እኔ እንድትመለስ ጊዜ እየሰጠውህ ነው። መንገድህን እንድታስተካክል ጊዜ እየሰጠውህ ነው። አቅጣጫህን እንድትቀይር ጊዜ እየሰጠውህ ነው። በቃኝ ይሄ ህይወት እንድትል እድል እየሰጠውህ ነው። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። አለዚያ ግን ይነጥቃል። በራእይ መጽሐፍ ላይ አልሆነ ግን እመጣለሁ፣ ባልጋዋም ላይ እጥላታለሁ፣ ንስሐ እንድትገባ ጊዜ ሰጥቻታለሁ። ግሬስ ታይም አለ ለሁሉ ሰው። የንስሐ መግቢያ የመመለሻ ጊዜ አለ። ውስን ጊዜ ነው። ያ ጊዜ ካለቀ በኋላ ልብ በቋሚነት አመፀኛ ይሆናል። ልብ ያቺ የንስሐ መግቢያ ግሬስ ታይም ወቀሳ አለ ማለቴ ነው። እግዚአብሔር ይወቅሳል፣ ይከሳል። ልባችን በመንፈስ ቅዱስ ያ የንስሐ ጊዜ፣ ያ የመመለስ ጊዜ እግዚአብሔር የሰጠን የጸጋ ጊዜ ምንድነው ብትሉ፣ ዝም ብሎ እግዚአብሔር እንደሮጥን እየሮጥን ዝም ብሎን ሳይሆን ልክ አሁን እንደሚመጣው እየሰማችሁት እንዳለው አይነት ቃል በመኝታችሁ ላይ በመኝታዬ ላይ ሳለው ኩላሊቶቼ ይገስጹኛል ይላል። ሄዳችሁ ልተኙ ስትሉ እንቅልፍ የሚነሳችሁ ክፉ መንገድ አለ። የተናገራችሁት ክፉ ቃል፣ ያደረጋችሁት ክፉ ድርጊት፣ የወሰናችሁት ክፉ ውሳኔ ወደ መኝታችሁ በሄዳችሁ ጊዜ እንቅልፍ ይነሳችኋል። ያ ግሬስ ነው። ያ ጸጋ የንስሐ ጊዜ አላለቀም ማለት ነው። ቤተ ክርስቲያን ስትሄዱ የሚነገረው ቃል እናንተን ቀጥታ ይወቅሳችኋል። ያ የንስሐ ጊዜ እግዚአብሔር የሰጣችሁ ግሬስ ታይም ነው። ገና ጸጋ አለ ማለት ነው። ገና ምህረት አለ ማለት ነው። በአጋጣሚ ዜና ብትሰሙ እናንተ የማትፈልጉትን ቃል ትሰማላችሁ። ዓለማዊም ነገር ቢሆን፣ ጓደኛችሁ ቢናገር፣ ቴሌቪዥን ብትከፍቱ፣ ሶሻል ሚዲያ ብታዩ የእናንተን ድርጊት የሚኮንን ነገር ታገኛላችሁ። ያ እግዚአብሔር ምን እያላችሁ ነው? ተመለሱ፣ ተመለሱ፣ ተመለሱ እያላችሁ ነው። ተመለሱ እያለን ነው። በአጋጣሚ ከጓደኛችሁ ጋር ስታወሩ ስለሌላ ሰው እያወራ ግን የእናንተን ታሪክ ያወራቸዋል። እየተሸማቀቃችሁ ታሪካችሁን ትሰማላችሁ። እግዚአብሔር እየተናገራችሁ ነው። ተመለሱ እያለ ነው። እግዚአብሔር ተመለሺ፣ ተመለስ እያለን ነው። የሆነን
አገልጋዮች ነን። የሆነን አገልጋይ ታሪክ እንሰማለን። ችግራችን ግን ምንድነው? እግዚአብሔር ተመለሱ እያለን ነው። እኛ ግን አይገርምም የአገልጋይ እንላለን። ግን እኔ ያን ህይወት እየኖርኩት ካለ እግዚአብሔር ምን እያለኝ ነው? ተስፋውን ተመለስ እያለኝ ነው። ይሄ የጸጋ ጊዜ ነው። ይሄ የጸጋ ጊዜ ሲያልቅ ምንድነው የሚሆነው? እነዚህ ሁሉ ድምጾች ይጠፋሉ ከህይወታችን። አይሰሙንም፣ አይደመጡም። ቴሌቪዥንም ብንከፍት፣ ሰውም ቢያወራ፣ ቃልም ቢሰበክ የሚባለው ነገር ሁሉ ልባችን አይነካውም፣ ኩላሊታችን አይገስጽም። ማታም ሄደን ድብን ብለን እንተኛለን። ጠዋት ጠራርገን ታጥበን ተኳኩለን ወተን እንሄዳለን። በቃ አበቃ ማለት ነው። ግሬስ ታይም አበቃ ማለት ነው። አለ ወይ? አዎ። ከዛ በኋላ የሚጠብቀን ምንድነው? ካልሆነ ግን ይነጥቃል ይላል። ከዛ በኋላ መንጠቅ ይጀምራል። ያ ሰው ያሉት ነገሮች መወሰድ ይጀምራሉ። ህይወቱ ሊሆን ይችላል እዚህ ምድር ላይ እንዳይኖር፣ ወይ ደግሞ የሰጠው ሀብት፣ የሰጠው ልዩ ልዩ ነገር ከህይወቱ ቀስ በቀስ ያኔ ኃጢአት እያደረገ ምንም ያልጠፉ ነገሮች፣ አመጻ በመጻ እየኖረ ምንም ያልሆኑ ነገሮች። ለምንድን ነው ብትሉ እግዚአብሔር ቸር ስለሆነ ታጋሽ ስለሆነ ከእጃችን እንዲጠፉ ስለማይፈልግ በንስሐ ይመለሱ ይሆን ብሎ ይጠብቀናል። ግን ሳይሆን ሲቀር ይነጥቃል፣ ይወስዳል። ለዚህ ነው እግዚአብሔር አምላክ በዚህ ጊዜ የመመለስ ጊዜያችሁ ነው ብሎ የተናገረን። ስንመለስ ግን አስደናቂ ነገር በሕይወታችን ይሆናል። አስገራሚ ነገር በሕይወታችን ይሆናል። በመጀመሪያ ደረጃ እግዚአብሔር ወደ ሕይወታችን ይመጣል። መገኘቱን መለማመድ እንጀምራለን። የእግዚአብሔር መገኘት እንዳልኩት የምንኖረውን የሕይወት አይነት የሚወስን ነው። ሰው ሁሉ ኤግዚስት ያደርጋል፣ ይኖራል፣ ተወልዶ ይኖራል፣ እንዲሁ ኑሮ። ግን የሚኖረው የኑሮ አይነት ግን የሚወሰነው እግዚአብሔር ከእርሱ ጋር አለ ወይስ የለም በሚለው ነው። ኃይሉ ደግሞ ወደ ሕይወታችን ሲመጣ ስኬታማነታችንና ፍሬያማነታችን ይወስናል። መገኘቱ ማንነታችን ይቀይረዋል፣ ማንነታችንን ይለውጠዋል። ማነኝ የሚለውን ይቀይራል። ያ መገኘቱ ደግሞ ይዞት የሚመጣው ነገር አለ። ምን ይዞ ይመጣል? መገኘቱ የጤናማ ህብረት ውጤት ነው። ኃይሉ ደግሞ የመገኘቱ ውጤት ነው። ቅዱሳን በደንብ ስሙኝ። የእግዚአብሔር መገኘት የጤናማ ህብረት ውጤት ነው። ጤናማ ህብረት ከእግዚአብሔር ጋር፣ ጤናማ ህብረት ከሰው ልጆች ጋር ሲኖረን የእግዚአብሔር አብሮነት ይኖረናል። የእግዚአብሔር ኃይል ምን ናፍቀው ማለትም ባለጸጋ የሚያደርግ፣ የተሳካ ሰው የሚያደርግ፣ ፍሬያማ የሚያደርግ፣ አገልጋይም ሆንን ነጋዴም ሆንን የምንኖረውን ህይወት ውጤታማና ፍሬያማ የሚያደርገው ኃይል ነው። የማወቅ ኃይል፣ የመረዳት ኃይል፣ የማስተዋል ኃይል፣ የማድረግ ኃይል፣ የጥበብ ኃይል። እነዚህ ኃይሎች ናቸው በህይወታችን ውጤታችን የሚወስኑት፣ ስኬታችን የሚወስኑት። የማስተዋል ኃይል፣ የጥበብ ኃይል ሲኖራችሁ ነገሮች የምታደርጉበት መንገድ ይቀየራል። መሪ ከሆናችሁ አመራራችሁ ይቀየራል። ስለዚህ ፍሬያችሁ የበዛ ይሆናል። ዮሴፍ እግዚአብሔር አብሮት ነበር። እግዚአብሔር አብሮት በመኖሩ ምክንያት ደግሞ ህልም የማለም፣ ፍቹን የማግኘት፣ የመምራት ጥበብ፣ ማስተዋል ኃይል ከሱ ጋር ነበረ። የእግዚአብሔር አብሮነት የሰጠው ኃይል ነው። ያ ኃይል ምን አደረገው? ፍሬያማ አደረገው፣ ውጤታማ አደረገው፣ ትክክለኛ መሪ አደረገው። ስለዚህ በህይወቱ ፍሬ ይታይ ነበረ፣ ስኬት ይታይ ነበር። ያ ስኬት ግን ብትመለከቱት የሚያገናኛችሁ ከአብሮነቱ ጋር ነው። አብሮነቱ ደግሞ የሚያገናኛችሁ ቅን ከሆነ የህይወት አኗኗር ጋር ነው። ማለትም ጤናማ የሆነ
እግዚአብሔራዊ ህብረት ማለት ነው። ስለዚህ መገኘቱ የእግዚአብሔር መገኘት የህይወታችንን ኳሊቲ ይወስናል። የተከበረ ህይወት፣ እግዚአብሔር የሚወደው ህይወት፣ በቃላት ባልገልጸውም ህይወት ይወስናል። ኃይሉ ደግሞ ፍሬያችንን ይወስናል። ከኛ የሚወጣውን ነገር፣ እኛ የምናበረክተውን ነገር ለትውልድ፣ ለህዝብ፣ ለልጆቻችን፣ ለቤተሰባችን፣ ለቤተ ክርስቲያን የምናበረክተውን ነገር የሚወስነው ከኛ ጋር የሚሰራው ኃይል ነው። በጸሎታችን መልስን የሚወስነው የጸሎታችን መልስ የሚወስነው ኃይል ነው። የእግዚአብሔር ኃይል በህይወታችን ከሌለ የጸሎት መልስ በህይወታችን የለም። እንጸልያለን፣ መልስ የለም። እናመልካለን፣ ደስታ የለም። ኃይል ከሌለ የእግዚአብሔርን መገኘት ቴስት አናደርገውም። ኃይል ነው ቴስት እንድናደርገው የሚያደርገን፣ ደስታ እንዲሰማን፣ እንድንረካ፣ እንድንረጋጋ የሚያደርገን የእግዚአብሔር ኃይል ፍሰት ነው። ኃይሉ የሚፈሰው ከመገኘቱ ነው። መገኘቱ የሚመጣው ከጤናማ ህብረት ነው። ይህ 40 ቀን ጤናማ ህብረትን የምንመልስበት ጊዜ ነው። እግዚአብሔር የመመለስ ጊዜ ነው ሲለን ከሰው ጋርና ከእግዚአብሔር ጋር ያለንን ህብረት በማስተካከል የምንመለስበት ጊዜ ነው። ይሄ ደግሞ ወደ ምን ይወስደናል? እንዳልኳችሁ ወደ እግዚአብሔር እውነተኛ መገኘት፣ ፌክ ወዳልሆነ ያምልኮ መልክ ኑሮ አላቸው ይልና መጽሐፍ ቅዱስ፣ ኃይሉ ግን የላቸውም ይላል፣ ወይም ኃይሉን ክደውታል ይላል። ስለዚህ ፎርም ብቻ ቅርጽ ብቻ ከሆነ ህይወት ያወጣንና ወደ እውነተኛ ልባዊ ወደሆነ ደስታ፣ ልባዊ ወደሆነ እረፍት፣ ልባዊ ወደሆነ ህብረት ይመልሰናል። እግዚአብሔር ይሄን ነው የሚናገረን። ክብር ለስሙ ይሁን። ይሄ እናንተን ይመለከታል፣ እኔን ይመለከታል፣ ሁላችንን ይመለከታል። የምትሰሙኝን ሁሉ ይመለከታል። የትም ቦታ ያላችሁ በአጋጣሚም ብትሰሙኝ ይመለከታችኋል። የኔ ድምፅ አይደለም፣ የእግዚአብሔር ድምፅ ነው። ይህን ምሳሌ አድርገን ከቅዱሳን ህይወት ማየት እንችላለን። የሉቃስ ወንጌል ምዕራፍ 1 ላይ በጣም ወደውም ነው በእውነት ለመናገር ሰው ከተባሉ ሰዎች መካከል ታላቅ የተባሉ ሰዎች አሉ፣ ወይም በጣም ደግሞ ታላቆች አሉ። ከሰው ልጆች መካከል የተለየው የሰው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ የሰው ልጅ ነው። ግን አንዳንድ ጊዜ የእሱን ህይወት ምሳሌ አድርገን እንዳንጠቅስ መለኮትና ሰው አንድ የሆኑበት ስለሆነ አያበረታታንም። ብዙ ጊዜ ምንም ጳውሎስ ክርስቶስ እንድንመስል ደጋግሞ ቢነግረንም ይከብደናል። ግን ከሱ በታች ያሉ ደግሞ ሰዎች አሉ። ለምሳሌ መጥምቁ ዮሐንስ ከሴት ከተወለዱት ሁሉ ታላቁ ነው ከክርስቶስ በቀር በጌታ በኢየሱስ አፍ የተነገረ። ከዛ ቅድስት ድንግል ማርያምን ደግሞ ስትመለከቱ በጣም ታላቅ ሴት ነች። ትውልድ ሁሉ ብጽዕት የሚላት ታላቅ ሴት ነች። የዚችን ታላቅ ሴት ህይወት ምንም ታሪኳ በሰፊው ባይተረክም በመጽሐፍ ቅዱስ ላይ ማለት ነው፣ በሰፊው ከመጽሐፍ ቅዱስ ውጭ የሆኑ ታሪኮች አሉ። በዛ ዘመን የነበሩ ሰዎች በተለይ ደግሞ በኋላ አስተዳደጓን በኦርቶዶክስ ቤተክርስቲያን ውስጥ አለ። ከዛ ውጭ ግን ሌሎቹ ቀኖና ተደርገው በመጽሐፍ ቅዱስ ባልተጨመሩ የአዲስ ኪዳን መጽሐፍቶች ውስጥ አሉ። ማለት በደንብ ታሪኳ ተብሎ ባይጻፍም በየመሃሉ ታገኙታላችሁ። ምን አይነት ልብ እንደነበራት ከዮሐንስ ጋር ከሌሎች ደቀ መዛሙርት ጋር የነበራትን ህብረት፣ አንድነት፣ ምን አይነት ህይወት ትኖር እንደነበር ማግኘት ትችላላችሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ሉቃስ ወንጌል ምዕራፍ 1 ቁጥር 27 አላችሁ አይደለም? መልካም ነው። እንደዚህ እንቀጥል። ክብር ለስሙ ይሁን። በመመለስ መንፈስ ሆናችሁ ልባችሁ ስብር ብሎ ከሆነ ቅዝቅዝ ያላችሁት ጌታ ይመስገን። እግዚአብሔርን በጣም አመሰግናለሁ። ወደ ጌታ በመምጣቱ ምክንያት ወይም ጌታ ልቡን ሲወቅሰው ሰው ካለቀሰ ሶፍትም አትስጡት፣ እዛው ይነፋረቅ ይውጣለት፣ አታባብሉት። ሰው ወደ ጌታ ተመልሶ ካለቀሰ አታባብሉት፣ ያልቅስ። አይዞ ምናምን አትበሉት። ምንድነው አይዞ ማለት?
እንዴ ተመልሶ ይጨርስ እንጂ በደንብ አታቋርጡት። በደንብ በቃ ይነፋረቀ በደንብ ይውጣለት። እንደዛ አይነት እውነተኛ የሆነ የልብ መሰበር ወደ እውነተኛ ንስሐ ያደርሳል። ክብር ለጌታ ይሁን። ሉቃስ ወንጌል ምዕራፍ 1 ቁጥር 27 ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ከላይ መልአኩ ስለሚል አክቹዋሊ ማነው እሱ? መልአኩ ገብርኤል ነው። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛው ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ እንደ ቃልህ ይሆንልኝ አለች። መልአኩም ከእርሷ ሄደ። ታች ደግሞ እሷ የተናገረችውን ቃል አነብላችኋለሁ። ማርያምም ቁጥር 46 እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አውርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቶታል ትላለች። ጌታ ስሙ ይባረክ። ቅድስት ድንግል ማርያም እግዚአብሔር ወልድን ከመጸነሷ በፊት እንዲህ ያለው ክብር ወደ እርሷ ከመምጣቱ በፊት ምን አይነት ሕይወት ትኖር ነበረ፣ ማን ነበረች የሚለውን ነገር ማየታችን፣ እኔስ ደግሞ እግዚአብሔር ወደ ሕይወቴ እንዲመጣ እግዚአብሔር አስቀድሞ ያሰበልኝ ነገር ከሕይወቴ ጋር እንዲገናኝ ምን አይነት ሕይወትና ምን አይነት የሕይወት አቋም ሊኖረኝ ይገባል የሚለውን እንድንመለከት ይረዳናል። የእሷን ይሄ ቅዱስ ገብርኤል መጥቶ ከመናገሩ በፊት የነበራትን ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስን ከመጸነሷና ከመውለዷ በፊት የነበራትን ሕይወት በሰፊው ባይጻፍ እንኳን እዚህ ውስጥ መረዳት እንችላለን። መረዳታችን ምን ይጠቅመናል? እኔስ ምን አይነት ሕይወት ነው ልኖር የሚገባኝ እግዚአብሔር ከኔ ጋር እንዲሆን? መልአኩ ገብርኤል መጥቶ ምንድን ነው ያለው? እግዚአብሔር ከማን ጋር ነው አለ። ጌታ ከአንቺ ጋር ነው። ሁለት ነገር ነው ያለ፣ ጸጋ የሞላብሽ እግዚአብሔር ከአንቺ ጋር ነው። ስለ ቅድስት ድንግል ማርያም ሁለት ትልልቅ ሀብት ነበራት። አንደኛው ጸጋ የሞላባት ነበረች፣ ማለት ሃይሊ ፌቨርድ ነበረች። በእግዚአብሔር ፊት ተቀባይነት ያገኘች፣ ሞገስ ያገኘች ነበረች። መጽሐፍ ቅዱስ ስለ ዳዊት፣ ስለ ኖህ፣ ስለ አብርሃም፣ ስለ ትልልቅ ሰዎች ሲናገር
እግዚአብሔር ራሱ በፊቴ ሞገስ አግኝተሃል ይላል። ስለዚህ ቅድስት ድንግል ማርያም አንድ ቀን ድንገት በሕይወቷ የሆነ ነገር ሳይሆን ተዘጋጅታ የኖረች ሴት ነች። የተዘጋጀችው አምላክ ከኔ ይወለዳል ብላ አይደለም፣ ግን ከእግዚአብሔር ጋር ጤናማና እውነተኛ ቀጥተኛ የሆነ ሕይወት እንዲሁ የምትኖር ሴት ነች። ስለዚህ እግዚአብሔር በሕይወቷ ያለው ትልቅ አጀንዳ ከሴቶች መካከል የተለየ አጀንዳ አላለፋትም። ይሄን ጸጋ ማለት ይሄን መታደል እግዚአብሔር አልነጠቃትም። የተነጠቁ ሰዎች ይኖራሉ። ለምሳሌ ሳኦልን እኮ እግዚአብሔር ምንድን ያለው? ለጎረቤቱ ሰጥቼዋለሁ ከሱ ወስጄ ስልጣንን። ጎረቤቱ ማን ነው? ዳዊት ነው። ታድሎ ነበር ግን ተነጠቀ እና ለጎረቤቱ ተሰጠ። ምን ማለት መሰላችሁ? ሳኦል 40 ዓመት ነግሷል። ግን የእግዚአብሔር ሐሳብ 40 ዓመት እንዲነግስ አልነበረም። ማለት ልዑሉ መጥቶ የሚቀመጥበት የዘላለም መንግስት ነው እግዚአብሔር መስጠት የሚፈልገው። ግን ለዛ የዘላለም መንግስት ሳኦል የተገባ ሆኖ አልተገኘም። ስለዚህ ያን መንግስት ያችን ጊዜያዊያን መንግስት አይደለም፣ ጊዜያዊን መንግስትማ 40 ዓመት ገዝቶበታል። ቅባትም ከሱ ተወስዶ የእግዚአብሔር መገኘት ከሱ ጋር ሳይኖር ቀጥሏል። 40 ዓመት ገዝቷል። ሰዎች እግዚአብሔር መገኘት ከነሱ ጋር ሳይኖሩ 40 ዓመት ሊገዙ ይችላሉ። ባለጸጋ ሊሆኑ ይችላሉ፣ ሀብታም ሊሆኑ ይችላሉ። ትልልቅ ቤት፣ ትልልቅ ኑሮ፣ አገሩን ሁሉ መጎብኘት፣ ልዩ ልዩ ልምምዶች፣ ከሀገርም ወጥተው ጨረቃ መሄድ ሊኖር ይችላል። ግን እግዚአብሔር ከነሱ ጋር ከሌለ የዘላለም መንግስት ከነሱ ጋር የለም እና ለጎረቤት ሰጥቼዋለሁ አለ። ጎረቤቱ ዳዊት ነው። ዳዊት ደግሞ በእግዚአብሔር ዘንድ ሞገስ ያገኘ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው እና መንግስቱ የዳዊት መንግስት የ40 ዓመት መንግስት አይደለም፣ የዘላለም መንግስት ነው። ይሄ ለሚወዱት ሁሉ ነው። የትኛውም ሰው ጊዜያዊ በረከት የተባረከ ሰው የለም። ሁሉም ዘላለማዊ ነው። አብርሃም ዘላለማዊ ነው። ያዕቆብ ዘላለማዊ ነው። ይስሐቅ ዘላለማዊ ነው። ጥሯቸው። ሩት ዘላለማዊ ናት። ረዓብ ዘላለማዊ ናት። ሁሉም የተባረኩበት በረከት ምንድን ነው? ዘላለማዊ በረከት ነው። በእድሜያቸው ዘመን ተወስኖ የሚቀር አይደለም። በ40 በ50 ዓመት ተወስኖ የሚቀር ነገር አይደለም። የዘላለም በረከት ወደ ሕይወታቸው መጥቷል። ቅድስት ድንግል ማርያም በጣም ትልቅ አጀንዳ በሕይወቷ ላይ ነበረ። ላታውቀው ትችላለች፣ ግን አካሄዷን ከእግዚአብሔር ጋር ያደረገች የእግዚአብሔር ጸጋ ደግሞ ይበዛላት። ጸጋ እንዴት ይመጣል ታውቃላችሁ? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋ ይሰጣል። ጸጋ ደግሞ እግዚአብሔር ላለመልን ነገር ያበቃናል። ጸጋ ደግሞ እግዚአብሔር ከኛ ጋር እንዲሆን ያደርገዋል። ፌቨር ስናገኝ ከእግዚአብሔር ጋር መሄድ እንችላለን። እግዚአብሔር ፊታችን ይቀበላል። እግዚአብሔር ፊታችን ካልተቀበለ አብሮን አይሆንም። ጸጋ ማለት በብሉይ ኪዳን ቋንቋ በእግዚአብሔር ፊት ተቀባይነት ማግኘት፣ መቆም መቻል፣ አብሮ መሆን መቻል ማለት ነው። ስለዚህ ቅድስት ድንግል ማርያም መልአኩ ገብርኤል መጥቶ ይሄን የምስራች ሲነግራት የተናገረው ነገር ጸጋ ይሞላብሽ፣ እግዚአብሔር ካንቺ ጋር ነው። ሁለት ነገር ነበረ ማለት ነው። ጸጋ ደግሞ እንዴት ሞላባት ብትሉ እዛው ላይ የምታገኙት ነገር አለ። የባሪያይቱን መዋረድ ምን ብሏልና ይላል ተመልክቷልና። ከዛ በኋላ ደግሞ ይሄን ዝም ብላ የተዋረደችው ነገር ሳይሆን ተረድታ የተዋረደችው ነገር ነው። ዝም ብላ ማለት አንዳንድ ሰው ዝም ብሎ የሚዋረድ አለ። ድህነት የሚያዋርደው፣ ጉስቁልና የሚያዋርደው፣ የህብረተሰቡ ንግግር የሚያዋርደው፣ የእናትና የአባቱ እርግማንና ንግግር የሚያዋርደውና ስለ ራሱ ያለው እይታ ዝቅተኛ ሆኖ ራሱን አመድ ትቢያ አድርጎ የሚኖር ሰው አለ። ይሄ ትህትና አይደለም፣ ሂዩሚሊቲ አይደለም። ይሄ ኢንፌሪዮሪቲ ነው፣ መዋረድ ነው፣ ያ ውርደት ነው። ይሄኛው ሸምም ነው የሚያመጣው ውርደት አለ። ግን ደግሞ ተረድታችሁ አውቃችሁ ማንነታችሁን አውቃችሁ ደግሞ በእግዚአብሔር ፊት የምትዋረዱት መዋረድ አለ። ተረድታችሁኛል። ያኛው ማህበረሰብ ያመጣበት እየሰደበው በቁመቱ፣ በመልኩ፣ በአእምሮ፣ በችሎታ፣ በማንኛውም ነገር በቋንቋው ሳይቀር በልዩ ልዩ ነገር ከቤተሰብ ጀምሮ በሚባል ነገር ሰው ስለ ራሱ ያለው እይታ ተበላሽቶበት እኔ ከዚህ በላይ አይደለሁም፣ ትቢያ ነኝ፣ አመድ ነኝ ብሎ ተሰብሮ የሚኖር ሰው አለ። ሂዳችሁ ስታዩት ኧረ እዚህ ተቀመጥ ብትሉት ኧረ አይገባኝም ይላል። ከልቡና ከእውነቱ ማለትም በቃ የተዋረደ ህይወት ነው። ትህትና አይደለም እሱ። ትህትና ምንድን ነው?
ትህትና ኢንፌሪዮሪቲ አይደለም፣ የበታችነት ስሜት አይደለም። ክቡር መሆናችንን አውቀን ሌሎችን ማክበር ነው። አምላክን ማክበር ነው። ትህትና እሱ ነው። እኛን ርካሽ ውዳቂ አድርጎ ማየት አይደለም ትህትና ወንድሞቻችን ማክበር፣ እግዚአብሔርን ማክበር ነው። እኛን ውዳቂና ርካሽ ማድረግ አይደለም። ጻፉት፣ እየጻፋችሁ ያላችሁ ሰዎች። ትህትና ራስን ርካሽና ውዳቂ ማድረግ አይደለም፣ የሌሎችን ክብርና ማንነት ማክበር ነው፣ እንዲሁም የእግዚአብሔርን። ስለዚህ ቅድስት ድንግል ማርያም ላይ ስንሄድ ጸጋ የሞላባት ናት። ጸጋ ደግሞ የሚሰጠው ለነማን ነው? ለትሑታን ነው። እግዚአብሔርን ለሚያከብሩ፣ ሌሎችን ለሚያከብሩ፣ በእግዚአብሔር ፊት ልባቸው ቅስስ ብለው የሚመላለሱ፣ ለእግዚአብሔር የሚገባውን ስፍራ ሰጥተው የሚኖሩ፣ ለሰው ልጅ የሚገባውን ስፍራ ሰጥተው የሚኖሩ ናቸው። ስለዚህ ቅድስት ድንግል ማርያም በቁጥር 47 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ትልና ምትለውን ስሟት። በእውቀት በመረዳት የምትኖረው ህይወት ነው። የባሪያይቱን ውርደት ምን ብሏልና? ተመልክቷልና። የባሪያይቱን ሂዩሚሊቲ ተመልክቷል። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እንዴት እንደተረዳችሁ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። እግዚአብሔር ብርቱ ነው። በእኔ ደግሞ ምን አድርጓል? ታላቅ ስራ አድርጓል። የእግዚአብሔርን ታላቅነት ብርታት ለይታለች። ከዛ እሷ ደግሞ ከእሷ አንጻር ሲታይ ደካማ ናት፣ ለዚህ ነገር ማትበቃ ናት። ይሄን አድርጓል። ስሙ ቅዱስ ነው። ከዛስ ምሕረቱ ለሚፈሩት እስከ ትውልድና ትውልድ ይኖራል። ለሚፈሩት ይሄን ስትናገር ይሄ ሁሉ የሆነው እኔ የሆነ ሳምበዲ ስለሆንኩ ሳይሆን እያለች ነው። ምሕረቱ ለነማን ነው? ለሚፈሩት። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ይሄ ነገር የሚገባን እኛ ነን የሚሉ አሉ። የመጣው ነገር ሁሉ እኛ ነን የሚሉ አሉ። እነሱን በልባቸው ሐሳብ ምን ብሏቸዋል? በትኗቸዋል። ስለዚህ በደንብ የገባት ናት። ይሄ ደግሞ የሐናም ንግግር ነው። በነገራችን ላይ ማለት ቅድስት ድንግል ማርያም she was very versed በእግዚአብሔር ቃል የተሞላች ነበረች። ዝም ብሎ መንገድ ላይ አይደለም ጌታ ያገኛት፣ በእግዚአብሔር ቃል እጅግ የተሞላች ሴት ልጅ ናት። ሌሎቹ ወንድ ልጅ ነው በአብዛኛው በእግዚአብሔር ቃል በጣም እንዲሞላ የሚጠበቅበት። በተለይ ደግሞ የሌዊ ነገድ ከሆነ ደግሞ ካህንም ስለሚሆን። ግን እቺ ቅድስት ድንግል ማርያም ወጣት ናት። በነገራችን ላይ በጣም ወጣት ናት። አንዳንዶች እንደሚሉት አይደለም፣ ወጣት ናት። አሁን ዮሴፍ ጠባቂዋ ነበረ የሚሉት ያው የአይሁድን ባክግራውንድ ሄዳችሁ ብታጠኑ ታገኙታላችሁ። እሷም ቅድም ስናነበው ወንድ ስለማላውቅ ይሄ እንዴት ይሆንልኛል የምትለው ምን ማለት ነው? አንድ ሰው በእውነት ለመጋባት በቅርብ ጊዜ የሚጋባ ከሆነ በአንድ ዓመት በ6 ወር የሚጋባ ከሆነ ትንቢት ቢመጣለት አስደናቂ ነገር አይደለም፣ ዋው ነው የሚለው። ቅድስት ድንግል ማርያም ግን ጠየቀች፣ እንዴት ይሆንልኛል? ግን አስቀድሞ እግዚአብሔር ማለት መልአኩ ገብርኤል ጸጋ የሞላብሽ እግዚአብሔር ከማን ጋር ነው? ከአንቺ ጋር ነው። ለዛ ነው ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። ኦርዲናሪ የሆነ አይደለም ይሄ ነገር። ገብቷታል በድንግልና እንደምትጸንስ። ከተፈጥሮ ውጭ የሆነ ነገር ማለት ያው መልአኩ ስለተናገራት ማለት ነው። የልዑል ኃይል ባንቺ ላይ ይመጣል፣ ካንቺ የሚጸነሰው አንቺ የምትጸንሽው ወንድ ከመንፈስ ቅዱስ ነው፣ የልዑል ኃይል ባንቺ ላይ ይመጣል፣ እርሱ የልዑል አምላክ የእግዚአብሔር ልጅ ይባላል የሚለውን ነገር ነግሯታል ኦልሬዲ። ይሄን ሲነግራት
ሌሎቹ ሁሌ እንደምናገረው ከሔዋን ጀምሮ ከባላቸው ነው ይሄን ልጅ ሲጠብቁ የኖሩት አይደለም? ከባላቸው ነው ሲጠብቁ የኖሩት። እችም አንዷ እህት ነች ከእስራኤል ሴቶች መካከል አንዷ እህት ነች። ግን ከነዛ ሁሉ ሴቶች ደግሞ ተለይታ የተባረከች ነች። እነዛ ሁሉ ተስፋ ሲያደርጉት የነበረው ይሄ ትንቢት ቃል በሕይወቴ ይፈጸማል እያሉ ጥሩ ልጅ በተወለደ ቁጥር ይጠብቁት። የሙሴም እናት አይ ቲንክ እሱ ነው ብላ ሁሉ ልታስብ ትችላለች። ይጠብቁት የነበረው ሳይሆን እቺ የታደለች ሴት ግን ክርስቶስ ከሷ ተወለደ። ጌታ ይመስገን። ሺዎችን ዓመታት ሲጠበቅ የነበረው በሺዎች ዓመታት የነበሩ ቅድስት የሆኑ እናቶች ያላገኙትን እድል አንዲት ልጃገረድ ወደ ሕይወቷ መጣ። ጌታ ስሙ ይባረክ። ግን እሷ ሕይወት ምን ይመስላል እንዳልኩት እግዚአብሔር ያን ጸጋ ያብዛልን በጌታ በኢየሱስ ስም። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አውርዷል። ትሑታንንም ከፍ አድርጓል። ሃሌሉያ። መጽሐፍ ቅዱስ በምሳሌ ላይ ሲናገር ትህትና ክብረትን ይቀድማል ይላል። እስኪ በሉት ሁላችሁም፣ ትህትና ክብረትን ይቀድማል እንበለው እንደገና። ትሑታንን ምን አድርጓል ይላል? ከፍ አድርጓል። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ደግሞ ምን ያደርጋቸዋል? ያዋርዳቸዋል። ስለዚህ ቅድስት ድንግል ማርያም ኢብን ትሑት እንደሆነች አልተሰወረባትም ማለት ነው። ማለት በእውቀት በማስተዋል በእውነት የምትኖረው ሕይወት ነው። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንን ከፍ አድርጓል፣ የተራቡትን በበጎ ነገር አጥግቧል፣ ባለጠጎችን ባዷቸውን ሰዷቸዋል። ተቃራኒ ነው። እንግዲህ ተመልከቱ፣ የእግዚአብሔር ስርዓት ተቃራኒ ነው። ትሑቱን ስብር ያለውን ሰው እግዚአብሔር ከፍ ያደርገዋል። የጠገበውን እግዚአብሔር ባዶ እጁን ይልከዋል። የተራበውን ደግሞ እግዚአብሔር ያጠግበዋል። ለዚህ ነው በዚህ ጊዜ እግዚአብሔር ተመለሱ ያለን፣ በእውነተኛ ረሃብ እንድንራብ። በማቴዎስ ወንጌል ምዕራፍ 5 ላይ የሚራቡ ብፁዓን ናቸው ይላል፣ ይጠግባሉና። ማን ነው የሚያጠግባቸው? እግዚአብሔር። ቅድስት ድንግል ማርያም የተራበ ሕይወት ነበራት። የእግዚአብሔርን ክብር የተራበ፣ የእግዚአብሔርን መገኘት የተራበ፣ ጽድቅን የተራበ ሕይወት ነበራት። ስለዚህ እግዚአብሔር በተራበችው ልክ አጠገባት። ምን ያህል ብትራብ ነው እግዚአብሔር ልጁን ኢየሱስ ክርስቶስን በመስጠት ያጠገባት? እኔና እናንተስ በምን ያህል ነው እግዚአብሔር እንዲያጠግበን የምንፈልገው? እግዚአብሔር ያለ ልክ ልጁን ከፍ ከፍ አደረገው። ለምን? ያለ ልክ ስለተዋረደ። ቅድስት ድንግል ማርያም ያለ ልክ ምን ያህል ብትዋረድ ነው እንደዚህ ላለ ክብር ያጫት? ሐዋርያ ቢባል 12 ሐዋርያ አለ። ደቀ መዝሙር ቢባል በዛን ጊዜ እንኳን 72 ደቀ መዝሙር አለ። ከዛ ወዲህ ደግሞ ያው እኛ ሁሉ አለን። አባቶች ቢባሉ መዓት አባቶች አሉ። ግን የአምላክ እናት ቢባል ለዘላለም አንዲት ብቻ ነው ያለችው። ምን አይነት መታደል ነው! እኔ አሁን እያልኩ ያለሁት ልክ እንደሷ እንሆናለን እያልኩ ሳይሆን ያ አንድ ጊዜ እንዳልኩት 12 ሐዋርያ አለ፣ 72 ደቀ መዝሙር አለ፣ በሚሊዮን የሚቆጠር ደቀ መዛሙርት ወይም አማኞች ተከታዮቹ አለን። ግን አንዲት እናት ብቻ ነው ያለችው። ምን ያህል ግን ጸጋ ቢበዛላት ነው! ምን ያህል ጸጋ ቢበዛላት ነው! ምን ያህል አምላክን ብትራበው ነው! ምን ያህል አምላክን ብትጠማው ነው! ምን ያህል ብትሻው ነው! እግዚአብሔር ይሄን ትልቅ ሀብት፣ ይሄን ትልቅ አንዳንድ እናቶች ያላችሁ እዚህ ጥሩ ልጆች ያላችሁ እናቶች በትምህርቱ ጎበዝ ሆነው የእንትና እናት ስትባሉ ምንድን ነው የሚሰማችሁ? ኩራት አይሰማችሁ? የሆነ ደስታ አይሰማችሁ? የእንትና እናት እኮ ናት ሲባል፣ ወይም ልጃችሁ ጥሩ ቦታ ላይ ያለ ካለ የእንትና እናት እኮ ናት፣ የእንትና አባት እኮ ነው ሲባል፣ ቅድስት ድንግል ማርያም ምን አይነት እርካታና ደስታ ውስጥ ነው የገባችው! ምንም እንኳን በዛ ዘመን በመከራ ውስጥ ብታርፍም ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ትዝ እያለው እስራኤልን ብላቴናውን ረድቷል። የተዋረደና ከእግዚአብሔር ጋር በትህትና የሚሄድ ልብ ፍሬው ይሄ ነው። እግዚአብሔር አብሮት ይሆናል፣ ጸጋ ይበዛለታል። አሜን ነው። የተዋረደ
ከእግዚአብሔር ጋር በትህትና የሚሄድ ሰው ውጤቱ ይሄ ነው። እግዚአብሔር ከእርሱ ጋር ይሆናል፣ ጸጋ ይበዛለታል። በእግዚአብሔር ዘንድ ያለው ተቀባይነት ሰፊ ትልቅ ይሆናል። እንዴት ይሆንልኛል? እንዴት ይሄ ነገር ይሳካል? ለሚለው ጥያቄ እግዚአብሔር የሰጣት መልስ በመልአኩ ገብርኤል አማካኝነት ከመገኘቱ የሚወጣው የእግዚአብሔር ኃይል ነው። እግዚአብሔር ካንቺ ጋር ነው። የሉላ ኃይል ባንቺ ላይ ይመጣል። ቅድስት ድንግል ማርያም በዛ ነገር ልጅ መጸነስ የተቻለችው በእግዚአብሔር ኃይል ነው። እኔና እናንተ እግዚአብሔር መገኘት ወደ ህይወታችን ሲመጣ ብዙ የተጸነሱ ራእዮች መወለድ ይጀምራሉ። ህይወታችን ፍሬያማ መሆን ይጀምራል። ነገራችን መለወጥ ይጀምራል። ይሄን እንደ ስብከት ብቻ አትውሰዱት። እንደ እሁድ ማለዳ ስብከት አንውሰደው። በትክክል ወደ ህይወታችን እንውሰደው፣ እንተርጉመው። በትክክል ደግሞ ከዓመታት በኋላ ፍሬውን በህይወታችን እንመለከተዋለን። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር መገኘት ሳይኖር እውነተኛ የእግዚአብሔር ኃይል አይኖርም። እውነተኛ የእግዚአብሔር ኃይል ስል መሳይ ስላለ ማለት ነው። መሳይ አለ፣ ሃይ ኮፒ የእግዚአብሔር ኃይል የሚመስል አለ። ግን እውነተኛ የእግዚአብሔር ኃይል እኛን እግዚአብሔር በመምሰል ወይም እኛን ጉድ ኳሊቲ ኦፍ ላይፍ ወይም ማንነት እንዲኖረን የሚያደርግ የእግዚአብሔር ኃይል ጋር ሰው ሲገናኝ ማለት ኃይሉ የሚመጣው ከመገኘቱ ነው አይደለ? አንድ ሰው የእግዚአብሔር ኃይል እውነተኛ ኦተንቲክ የሆነ እግዚአብሔር ኃይል በህይወቱ እየሰራ ነው ማለት ያ ሰው ከማን ጋር ነው ማለት ነው? ከእግዚአብሔር ጋር ነው ማለት ነው። ያ ሰው ከእግዚአብሔር ጋር ሲሆን የሚሰራው ነገር ብቻ ሳይሆን የሚያስደንቀው የሰውየው ህይወትም ያስደንቃል። የሚሰራው ነገር ብቻ ሳይሆን ኳሊቲ የሚሆነው ሰውየውም ላይፉ ኳሊቲ ይሆናል። ለምን? እግዚአብሔር ከማን ጋር ነውና? ከዛ ሰው ጋር ነውና። እግዚአብሔር የጥሩ ሰው ጓደኛ እኮ ማለት ለብዙ ዓመታት ጓደኛ ከሆኑ ያኛውም ጓደኛው ጥሩ ሰው ነው የሚሆነው። ከማን ጋር እንደሚውል ንገረኝና ማን እንደሆነ እነግርሃለሁ ይባላል። ሰው ከእግዚአብሔር ጋር ከሆነ እግዚአብሔርን የሚመስል ህይወት ይኖረዋል። እግዚአብሔርን የሚመስል ህይወት ይኖረዋል። ከዛ ደግሞ ያ አብሮነቱ ደግሞ ከእግዚአብሔር የሚካፈለው ከእግዚአብሔር የሚቀበለው ኃይል አለ። ልዩ ልዩ ስጦታ አለ። እነዛ ስጦታዎች ደግሞ እንዲያደርግ፣ ፍሬ እንዲያፈራ፣ ውጤት እንዲያመጣ ያደርገዋል። ስለዚህ ጉድ ኳሊቲ ኦፍ ላይፍ ይኖረዋል፣ እንደ ጉድ ሰክሰስ ይኖረዋል። ጌታ ስሙ የተባረከ ይሁን። ጥሩ አይነት ህይወት ይኖረዋል፣ ጥሩ ውጤት ደግሞ ይኖረዋል ማለት ነው። አንዳንድ ጊዜ ምን እንላለን? ጥሩ አይነት ህይወት እየተኖረ ጥሩ ውጤት ላይ መጣ ይችላል እንላለን። ነው፣ አይሆንም። የሚሆነው ምንድነው? ጥሩ አይነት ህይወትን ትኖራላችሁ፣ ጥሩ ውጤት በህይወታችሁ ይመጣል። የእግዚአብሔር ቃል የሚያስተምረን ይሄን ነው። ጥሩ አይነት ህይወት እኖራለሁ በሉ እስኪ። ጥሩ ፍሬ ያፈራለሁ። መልካም ዛፍ ሁሉ መልካም ፍሬ ምን ያደርጋል ነው የሚለው? ያፈራል። አለማፍራት አይችልም። አለማፍራት፣ መልካም ፍሬ አለማፍራት አይችልም። ጥሩ ዛፍ ከሆነን መልካም ፍሬ አለማፍራት አንችልም። ስለዚህ ጌታ ኢየሱስ እንደዚህ ያለ ዛፏንም ጥሩ ፍሬዋንም ጥሩ አድርጉ። ዛፉ ጥሩ ሲሆን ፍሬው ምን ይሆናል ማለት ነው? ጥሩ መሆኑ አይቀርም። ስለዚህ ጌታ ኢየሱስ ፍሬውን ጥሩ አድርጉ አላለም። ዛፉን ጥሩ አድርጉ፣ ፍሬዋንም ጥሩ አድርጉ። ግን ጥሩ ፍሬ አይቀድምም፣ ጥሩ ዛፍ ነው የሚቀድመው። የእግዚአብሔር አብሮነት ጥሩ ዛፍ ያደርገናል። ያ ደግሞ ሳይታለም የተፈታ ነው። ከዛ በኋላ ያለው ነገር ኃይሉ ይፈሳል በህይወታችን። ክብር ለስሙ ይሁን። ስለዚህ ምን ይኖረናል ማለት ነው? ጥሩ ፍሬ። ይሄ ጥሩ ፍሬ የምንለው ጥሩ ስኬት፣ ጥሩ ክንውን፣ ጥሩ እግዚአብሔር የሚያከብር ነገር፣ ጥሩ የሰው ልጆች የሚባርክ ነገር ከህይወታችን፣ ከቤታችን፣ ከጓዳችን፣ ከቤተ ክርስቲያናችን መፍለቅ ይጀምራል። ይሄ ይሆናል በጌታ በኢየሱስ። እውነተኛ ነገር መፍለቅ ይጀምራል። ከነ ቅድስት ድንግል ማርያም ቤተሰብ ውስጥ ኢየሱስ ተነስቷል። ክብር ለስሙ ይሁን። ከናንተም ቤት ውስጥ ህዝብ የሚበላውን ፍሬ ማፍራት ትችላላችሁ። ህዝብ የሚበላውን ፍሬ፣ ህዝብ የሚባረክበት በረከት ከናንተ ቤት መፍሰስ ይችላል። አካሄዳችን በትህትና ከእግዚአብሔር ጋር ሲሆን፣ ወደ እግዚአብሔር ስንመለስ፣ ወደ ማንነቱ፣ ወደ ፈቃዱ፣ ወደ መንገዱ ስንመለስ ወገኖች ይሄ በህይወታችን ይሆናል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር መገኘት ሳይኖር እውነተኛ የእግዚአብሔር ኃይል አይኖርም። እውነተኛ የእግዚአብሔር ኃይል ሳይኖር እውነተኛ ፍሬያማነት አይኖርም። የእግዚአብሔር መገኘት ማድረግ የሚያስችለን የእግዚአብሔርን ኃይል ያስገኝልናል። የእግዚአብሔር መገኘት ማድረግ የሚያስችለን
ቅድስት ድንግል ማርያም እንዴት መውለድ እችላለሁ? መውለድ የሚያስችልሽ የልዑል ኃይል ባንቺ ላይ ይመጣል። በሚያስፈልግ ጊዜ እግዚአብሔር አብሮን ይሁን እንጂ በሚያስፈልግ ጊዜ እግዚአብሔር ማድረግ የሚያስችለንን ኃይል ይሰጠናል። ጌታ ስሙ የተባረከ ይሁን። ብቻ እግዚአብሔር ከማን ጋር ይሁን? ከኛ ጋር ይሁን። እኛ ከእግዚአብሔር ጋር እንሆን እንጂ ባስፈለገ ጊዜ በሚያስፈልግ ቅድስት ድንግል ማርያም አብሯት ነበረ። እግዚአብሔር ጸጋ ከሷ ጋር ነበረ። አሁን ግን ጊዜው ደረሰ። ክብር ለጌታ ይሁን። የተስፋው ቃል የሚፈጸምበት መሲሁ የሚወለድበት ጊዜ ሲደርስ ኃይል ከእግዚአብሔር አገኘች። ይስሐቅም እኮ በሚወለድበት ጊዜ ጊዜው ሲደርስ ሳራ ራሱ ኃይልን ያገኘችው ከማን ነው? ከእግዚአብሔር ነው። በእምነት የመጸነስን ኃይል አገኘች ይላል። ያ ኃይል ያገኘችው ከነሱ ጋር አብሮ ይኖር ከነበረው ከማን ነው? ከእግዚአብሔር መገኘት ነው። የእግዚአብሔር አብሮነት ከኛ ጋር ከሆነ በሚያስፈልግ ጊዜ የሚያስፈልገውን ኃይል እግዚአብሔር ይሰጠናል። ከመገኘቱ መቅዳት እንጀምራለን። ጥበብ ሲያስፈልግ ጥበብ፣ ማስተዋል ሲያስፈልግ ማስተዋል፣ ኃይል ሲያስፈልግ ኃይል። ጌታ ስሙ የተባረከ ይሁን። የሚያስፈልገን ነገር ሁሉ በሚያስፈልገን ጊዜ ከመገኘቱ ውስጥ ይለቀቅልናል። የሚቀድመው መገኘቱ ነው። መገኘቱ ደግሞ ምን ተባባልን? ከየት ነው የሚገኘው? ከጤናማ ህብረት። እስኪ በሉ ሁላችሁም ከጤናማ ህብረት። ከጤናማ ህብረት። ጤናማ ህብረት ደግሞ ቀጥተኛ ትሁት በሆነ ከእግዚአብሔር ጋር መመላለስ ማለት ነው። ከዛ ነው የሚመጣው። ይሄ ነው እግዚአብሔር በዚህ ወቅት ወደ ህይወታችን ያመጣው። እኔ መልካም ነገር ይታየኛል፣ እናንተ አላቅም። ይሄ ከሆነ በህይወታችሁ እንዳልኩት የማይካድ ነገር መታየት ይጀምራል። የማያሰጋ ነገር መታየት ይጀምራል። ማያሰጋ ማለት ምንድነው? የውሸት ነገር ሁሉ ስጋት አለበት። ሰው ሰራሽ ነገር ሁሉ ስጋት አለበት። እግዚአብሔር የሰጣችሁ ነገር ሁሉ ስጋት የለውም። ለምን? እርሱ የፍጥረት ሁሉ ተቆጣጣሪና ገዢ ነው። ጌታ ይመስገን። ድንገተኛ አይደለም። እግዚአብሔር ድንገት አይሰጥም፣ ድንገት አይቀማም። እንደገና እርሱ የሰጠውን ነገር ማንም አይወስድም። እርሱ የከፈተውን ነገር ማንም አይዘጋም። እርሱ የሾመውን ሰው ማንም አይሽረውም። እርሱ ያስነሳውን ሰው ማንም አያስቀምጠውም። እሱ ያከበረውን ሰው ማንም አያዋርደውም። ስለዚህ ከእግዚአብሔር አብሮነት የሚወጣ ስኬት ሁሉ ዋስትና አለው ማለት ነው። ምን አለው? ዋስትና አለው። ጋራንቲድ ነው። ዋስትና አለው። ዋስትና አለው። አትሰጉበትም። ፈተና ይመጣል፣ ግን አሸንፎ ያልፋል። ክብር ለስሙ ይሁን። ክብር ለስሙ ይሁን። ከእውነተኛ የእግዚአብሔር ህብረት የሚመነጭ የእውነተኛ የእግዚአብሔር ኃይል በሕይወታችን የሚያፈራው ፍሬ ሁሉ ዋስትና ያለው ፍሬ ነው። የሚያፈራው ስኬት ዋስትና ያለው ስኬት ነው። የሚያፈራው ፍሬ ዋስትና ያለው ፍሬ ነው። የሐሰተኞች፣ የውሸተኞች፣ የአስመሳዮች ፍሬ ሁሉ በሰው ኃይል የሚጠበቅ ነው። በሰው ኃይል የሚጋረድ ነው። በሰው ኃይል ነው የሚጋረደው። ሰዎች ይጠብቁታል፣ ሰዎች ይጋርዱታል። ራሳቸው ነው ያፈሩት፣ ራሳቸው ይጠብቁታል፣ ራሳቸው ይጋርዱታል። እነሱ ደግሞ ተሸናፊ ናቸው። ወሰን አላቸው፣ ገደብ አላቸው። ስለዚህ ፍሬያቸውም ወሰን ገደብ አለው። አንዳንድ ሰዎች አይታችሁ ከሆነ በሆነ ደረጃ ላይ በደረሱ ቁጥር ድብብቆሽ ይበዛል በሕይወታቸው። በውሸት የመጣ ነገር ሁሉ ድብቅ ብቆሽ ይበዛበታል። አንድን ሰው አንቺ የምታጭ ሴት መጣውብሽ እንደተለመደው ላላገቡ የሚል ትምህርት እስካስተምር ድረስ ማለት ነው። የምታጭ ሴት ምንድነው ግን እህቶች ማላምናችሁ እንደ ውስድ የምትሆኑት ነገር አለ። ማስተዋል የምታጡበት ነገር አለ። ውስድ በቃ ከተወሰዳችሁ ምን አዚም እንደሚጠልባችሁ አለ። አዚሙ ለነገሩ ቀላል ነው። ስታምሪ አዚም ነው። የለበሽው ነገር አዚም ነው። አበቃ። ከዛ በኋላ አዚሙን ጥሎብሻል። ከዛ በኋላ የሚቀደደው መቀደድ ሁሉ ማመን ነው። ግን አንቺ ጋር ቁጭ ብሎ ስልክ ሲደወል 10 ጊዜ ሳይለንት፣ 10 ጊዜ ማጥፋት፣ 3 ስልክ ይዞ መቀየር፣ ስዊች ኦፍ ማድረግ ካበዛ
ይሄ ሰውዬ 4 ላይፍ 5 ላይፍ ሊኖረው ይችላል። አራት 5 ላይፍ ሊኖረው ይችላል። ቆይ ትንሽ ተረጋጊ። አዚም ካልጣለብሽ ማለት ነው። አዚም ከጣለብሽ ግን አታስተውዩም። እሱም ወዲያው ምንድነው የሚለው? እዛ ያለው ካምፓኒ እኮ ነው እየደወለ በቃ ረፍት ነሳኝ ይልሻል። ማናጀሩ በቃ የቀጠርኩት ይሄ ባለጌ ምናምን ይላል። ከዛ ልብሽ ያው አዚም ተጥሎብሻል። ይታይሻል የቀዳማዊ መቤት ስትወኝ ማለት ነው። ቀዳማዊ መቤት ስትወኝ ዞር በሉና እህቶች፣ ለእህቶች ወንድሞችም ካላችሁ እህቶች ያላገቡ ከሆነ ትንቢታዊ ቃል የመሩት ራሱ ለምን ይነው ምን የመሰለ መኪና ነድቶን ቢመጣ፣ ምን የመሰለ ልብስ ለብሶ ቢመጣ፣ ምን የመሰለ ሆቴል ውስጥ ወስዶ ቢጋብዝሽም እነዛ ሁሉ ስኬቶች የሚመስሉ ፍሬ የሚመስሉ ነገሮች ከእግዚአብሔር አብሮነትና መገኘት ያልመጡ ከሆነ ዋስትና የላቸውም። የሚጠብቃቸው ያው ሰውዬ ራሱ ነው የሚጠብቃቸው። እነዚህ ሁሉ ሌትና ቀን የሚጠብቀው ራሱ ነው። ስለዚህ 10 ስልክ ቢኖረው ለመጠበቅ ነው። 10 መልክ ይኖረዋል ሰውየው ራሱ። ሰውየው 10 መልክ ይኖረዋል። በስጋት ነው የሚኖረው። ማያነሳው ስልክ አለ፣ የሚያስደነግጠው ስልክ አለ፣ የሚያስፈራው ስልክ አለ። በቃ ገና ሲመጣ ልቅ ይላል ሰውነቱ። ደግሞ ይሄን ሰውዬ ምን ልበላው ያስቀምጥና አስቦ ቆይቶ ይደውላል። ውሸት አዘጋጅቶ ማለት ነው። ከዛ ደግሞ ሌላ ስልክ ይመጣል፣ ይዘጋዋል። አሁንም እንዲህ አይነት ላይፍ ማለት ተቀበላችሁኝም አልተቀበላችሁኝም ከእግዚአብሔር መገኘትና ከእግዚአብሔር ኃይል ያልወጣ ላይፍ ስትኖሩ የሚመጣ ህይወት ነው። ስጋት የሞላበት፣ ፍርሃት የሞላበት፣ ቀጥተኛ ያልሆነ ይሄ ራሱ ያ አሁን የተቀመጣችሁበት ወንበር ላይ ቁጭ ብላችሁ ስልኩ የምትደውሉበት ወንበር ራሱ ዋስትና የሌለው ወንበር ነው። የምትኖሩበት ቤት ዋስትና የሌለው ቤት ነው። የምትነዱት መኪና ዋስትና የሌለው መኪና ነው። You may lose it in one day everything። ባታጡትም ግን ኦልሬዲ በዛ ውስጥ የሚገኘውን ደስታ አታችሁታል፣ ረፍቱን አታችሁታል፣ ክብሩን አታችሁታል። በቃ ምን አይነት ላይፍ ነው? እንደዛ አይነት ላይፍ ግን ሌላ ህይወት አለ። ክብር ለጌታ ይሁን። ሰው ከማን ጋር ሲሆን? ከእግዚአብሔር ጋር ሲሆን፣ መገኘቱ ከሱ ጋር ሲሆን፣ ኃይሉ በህይወቱ ሲለቀቅ የሚኖረው የድፍረት ህይወት አለ። ክብር ለስሙ። የምን ህይወት አለ? የድፍረት ህይወት አለ። የረፍት ህይወት አለ። ክብር ለስሙ ይሁን። የድፍረት ህይወት፣ የረፍት ህይወት፣ የሰላም ህይወት አለ። ጌታ ስሙ የተባረከ ይሁን። ዛሬ እግዚአብሔር እየጠራን ያለው ወደዛ ህይወት ነው። ወደዛ ህይወት ነው እግዚአብሔር እየጠራን ያለው። ወደዛ ህይወት ነው እየጠራን ያለው። ተነስተን እንጸልያለን። ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ።
ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።